ትናንትና ማታ እንደገና ቢትኮይን፣ ሶላና፣ ኢቴሪየም በጣም ወርዷል። ብዙ ሰዎች አሁን ይጨንቃሉ፣ ምን ማድረግ እንዳለባቸው አያውቅም። እኔ ጋር ግን ሰላም አለ። የኔ ስትራቴጂ በደንብ ይሰራል። በዚህ ቪዲዮ አሳያችኋለሁ። እኔ ጋር ቆዩት። ማወቅ የሚገባችሁ ሁሉ እዚህ ታገኛላችሁ። ከሁለት ሳምንት በፊት ጀምሮ ቢትኮይን ወርዷል። በጣም ወረደ። ብዙ ሰዎች አሁን ይፈራሉ። እስከ የት ድረስ ይወርዳል? ስለዚህ ተጨንቁ። በኤስኬ ግልጽ ነበረ። እኛ ወደ ላይ ለመሄድ ኃይል ማግኘት በጣም መውረድ አለብን፣ ዝቅተኛ ዋጋ ለማግኘት። አሁን የቱ ጋር ቢትኮይን ዞረ? ትናንትና እስከ 66.7% ፊቦናቺ ድረስ ወረደ። ያው በደንብ ለማሳየት እዚህ ገብቶ ከዛ ሪያክሽን ነበረ። እኛ ደግሞ አሁን እዚህ ፖዚሽን ከፍተናል። አሁን ፕሮፊት ላይ ነን። እዚህ በቢንግ ኤክስ ይታያል የኔ ፖዚሽን። ትናንትና ከፍቻለሁ። $100 እዛ ገባሁ። የቱ ጋር 86,365። ይሄ የ66.7% ፊቦናቺ ነበረ። አሁን በትሬዲንግ ቪው አሳይቻለሁ አይደል? $100 ገባሁ። 5x የኔ ሌቨሬጅ ነበረ እና ስቶፕ ሎስ ትንሽ ከዛ በታች ነበረ። ማክሲሙም 10% እንዲጠፋ ማለት $100 ማለት $10 ማክሲሙም ሊጠፋ ይችላል። አሁን ደግሞ እንደዚህ ያህል ወደ ላይ ስለሄደ የኔ ስቶፕ ሎስ ብሬክ ኢቭን ነው። ብሬክ ኢቭን ማለት አሁን እንደገና ዋጋ ሲወርድ እዚህ 86,450 ጋር ስቶፕ ሎስ አለ ማለት ፕላስ ላይ ስቶፕ ሎስ አለ። አሁን ምንም ጭንቀት አያስፈልግም። አሁን ለእኔ ሰላም ነው። ከወረደ ምንም ገንዘብ አይጠፋም። ወደ ላይ ከሄደ ቆንጆ ትርፍ እናገኛለን። በነገራችን ላይ ይሄን ትሬድ እዚህ $20 ማይነስ ያለው ይሄ በኤስኬ ስትራቴጂ አልነበረም እና እንደሚታይ ሌላ ስትራቴጂ ብዙ አይጠቅምም። እናንተ ደግሞ ይሄን ትሬድ ኮፒ ማድረግ ከፈለጋችሁ በቢንግ ኤክስ አካውንት መክፈት ትችላላችሁ። ቪዲዮ ዲስክሪፕሽን ላይ ይህንን ሪፈር ሊንክ ታገኛላችሁ እና እዛ በኮፒ ትሬዲንግ እኔን ማግኘት ትችላላችሁ። በድማው ከፈለጋችሁ ኮመንት ላይ መጻፍ ትችላላችሁ። ለእናንተ አሳያለሁ። ግን ለማንኛውም ሁሉ ነገር በቪዲዮ ዲስክሪፕሽን ላይ ጻፍኩ። ቢትኮይን አሁን እስከ የት ድረስ ሊጨምር ይችላል ዋጋው? በእኔ ሀሳብ አሁን የኔ ሀሳብ ብቻ ምን ይመስለኛል? ከዚህ ጀመረን ወደ ላይ ወደ ታች፣ ወደ ላይ ወደ ታች፣ እዚህ ወደ ላይ ሄደ፣ እንደገና ወረደ። አሁን እንደገና የት ሊደርስ ይችላል? ይሄ የኛ የቤሪሽ ቢሲ ኮሬክሽን ሌቭል ነው አይደል? ብዙ ጊዜ ነግሬያለሁ። እዚህ ሳንሻገር ወደ አዲስ ኦልታይም ሃይ መሄድ አንችልም። ግን ቤርስ አሁን ጠንካራ ስለሆኑ ቢትኮይን ምናልባት እስከዚህ አካባቢ ድረስ ሊጨምር ይችላል። ከዛ በኋላ በደንብ ወደ ታች ይወርዳል። እንዳትረሱ፣ እዚህ የቤሪሽ ሲኮንስ ታርጌት ሌቭል ነው። ለእኔ የሚመስል ምንድን ነው? እዚህ ገብቶ ይሄን ታርጌት ሌቭል ደርሰን ከዛ በኋላ ሁኔታ አዲስ ኤቫሉዌት ማድረግ አለብን። እኔ ደግሞ እዚህ በ100,000 አካባቢ ይህንን ቴክ ፕሮፊት አለን። ቢትኮይን እዛ ከደረሰ እሸጣለሁ፣ ካልደረሰ ቀስ ብሎ ስቶፕ ሎስ ወደ ላይ እወስዳለሁ። ስለዚህ ለማንኛውም ብር ሊጠፋ አይቻልም። በሊኩዊዴሽን ሂት ማፕ ላይ ደግሞ ይታያል። ትናንትና እንደዚህ ሲወርድ ይሄን ሊኩዊዲቲ ሁሉ ከማርኬት አወጣ። አሁን ብዙ ሎንግ ስለሚገቡ እዚህ ትንሽ አዲስ ሊኩዊዲቲ አለ። ግን እንደሚታይ እዚህ ወደ ላይ ብዙ ሊኩዊዲቲ ይኖራል። ስለዚህ የኔ ሀሳብ አሁን ወደ ላይ እንደሚሄድ አስባለሁ። ትናንትና ደግሞ ዋጋ እንደዚህ ሲወርድ ብዙ ሰዎች እዚህ ታች መሸጥ ጀምሯል ስለፈሩ። በጣም ከወረደ አሁን መሸጥ ይሻላል ብሎ በቃ ውጤት ምን ነበረ?
አሁን ዋጋ ወደ ላይ ይመለሳል። የእነሱ ትሬድ ደግሞ በማይነስ ውስጥ ስለተዘጋ ችስታ ሆኑ። እኔ ደግሞ ሲወርድ ገና አልገዛሁም። እዚህ ወደ ላይ ሲሄድ አልገዛሁም። እኔ መቼ ገዛሁ? እዚህ ታች ሲደርስ ታያላችሁ። ኤስኬ በጣም ደስ የሚል ስትራቴጂ ነው። ስለዚህ በጣም ወሳኝ ነገር ምንድን ነው? ትዕግስት። አሁን እንኳን ይህን ቪዲዮ ስታዩ ምናልባት ወደ ላይ ሲሄድ ገና እግዛለሁ ብላችሁ አሁን ከገዛችሁ ማን ያውቃል? ምናልባት ይወርዳል እንደገና። ለእኔ ችግር የለም ከወረደ። እዚህ ስቶፕ ሎስ ስላለ ምንም ገንዘብ አይጠፋም። እናንተ ደግሞ አሁን ከገባችሁ ከወረደ ችስታ ትሆናላችሁ። ስለዚህ ትዕግስት ያስፈልጋል። ይህን ስትራክቸር እናያለን። አዲስ እድል ሲኖር ለእናንተ አሳያለሁ። ከዛስ በአዲስ ትሬዲንግ ሰታፕ ውስጥ መግባት ትችላላችሁ። ግን አሁን መግዛት የለባችሁም። ይሄ ትልቅ እድል ነበረ። አሁን መጠበቅ ይሻላል። ስለዚህ ትዕግስት ያስፈልጋል። ኢቴሪየም ሁኔታ አልተቀየረም። ባለፈው ጊዜ እንዳልኩ ገና ኃይል የለም። ስለዚህ እዚህ እስከ 66.7% ማለት እስከ 2574 ድረስ ሊወርድ ይችላል። አሁን ኢቴሪየም አልገዛም፣ በፍጹም አልገዛም። መጀመሪያው ሲወርድ እዚህ ጋር እግዛለሁ። ካልወረደ መጀመሪያ ውስጥ ያለው ስትራክቸር በደንብ ማየት እፈልጋለሁ። ትዕግስት አስፈላጊ ነው እና ለመጨረስ ሶላና እዚህ ኦቨር ኤክስተንድድ አደረገ ይሄን ሲኮንስ። ስለዚህ እንዲወርድ ግልጽ ነበረ። አሁን ደግሞ እንደዚህ ያህል ስለወረደ እኔ አልገዛሁም። አሁን እጠብቃለሁ። እዚህ ውስጥ አዲስ ስትራክቸር ሊፈጠር ይችላል። አሁን ወደ 15 ደቂቃ ቻርት ስንሄድ ያው እስካሁን ድረስ ምንም ስትራክቸር የለም። አሁን እዚህ ትሬድ ለመግባት ይሄን መጠበቅ አለብን። ይሄ የኛ ሆል ኮሬክሽን ሌቭል ነው። ወደዚህ ከገባ ገና አልገዛም። መጀመሪያው ከዛ በኋላ ምን እንደምሰራ ማወቅ እፈልጋለሁ። ስለዚህ ሶላናን አልነካም እስካሁን ለአሁን ለጊዜ። ኦኬ፣ ይሄ ስለ አሁን ሁኔታ ነው። ቪዲዮ ዲስክሪፕሽን ላይ ብዙ ኢንፎርሜሽን ታገኛላችሁ። ጥያቄ ካለ ኮመንት ላይ ጻፉት። እኔ ቀጣይ ቪዲዮ ለእናንተ መልስ እሰጣለሁ። በነገራችን ላይ ዲስኮርድ ሰርቨር መግባት ትችላላችሁ። እዛም የእናንተን ጥያቄ መጠየቅ ትችላላችሁ። እዛ ብዙ ልዩ ነገር ይኖራል። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።